አታስተላልፉ ሲሉን ካስተላለፍነው ሊከሱን ይችላል እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረጋል ከተላለፈ በኋላ ልጅቷ በአንድ ሰዓት ነው በሁለት ሰዓት ውስጥ ተደውልና ለዳይሬክተሩ አውርዱልኝ ሊገሉኝ ነው እነማን ናቸው አይ ሊገሉኝ የሚፈልጉ አካሎች አሉ ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች ባለቤቴ ኦኬ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች ባለቤቷ የሚቀርብና አውርዱልኝ ይላል ይሄን ስንሰማ ይሄ ስቶሪ ትክክል አይደለም ባለቤት የለኝም ብላ ነበርች ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል ከዛኛ ወደ ኢንቨስቲጌሽን እንገባለን አሁን እዚህ ላይ ፋክት ቼክ ሲደረግ እቺ ልጅ የ2 አመት ልጅ ነው ያላት ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም ይሄም አሁን ከሞያዊ ጉድለት ጋር የተያያዘ ነው ሁለተኛ እንደገና ፈርዘር ሲታይ የቤተሰብም አላት እቺ ልጅ ቤተሰብ ያላት ልጅ ነች እና እየተተረተረ ሲመጣ እሷ የቀረበችበት አንግልና እውነቱ ፋክት እሷ ያለችበት የኑሮ አኗኗር አንድ አይነት አይደለም ይሄ እንዲጣራ በጧት በሰኞ ኦኬ ቲም ተዋቅሮ ይጣራ እንዴት ነው እነዚህ ፕሮሰስ የተከደበት የሚለውን በመንሄድበት ሰዓት አት ዘ ሴም ታይም ደግሞ የፌደራል ፖሊስ ሌሎችም የደህንነት አካላት ኢንቨስቲጌቲቭ ፕሮሰስ ውስጥ ገብተዋል እኛንም ራሱ መተው ጥያቄዎች ይጠይቁናል በቃ ነገሩ ራሱ ወደ ሌላ አቅጣጫ ሄዷል ፕሮግራሙ ራሱ የተሰራበትን አላማ ስቶ ኦኬ ወደ ምን ሄዷል ህዝብን የማጋጨት የድሮ የነበረ ታሪክ ቀስቅሶ ዩኒቨርሲቲዎችን ስም ራሱ የተጠቀሰ በሶሻል ሚዲያ እነዚህ ልጆች ተገኙ ማለት ከዛ በቃ ኃይለኛ አንነሰሰሪ ሆነ ከታሪኩ እኛ ካሰብነው ታሪክ ውጭ ሌላ ሱዶ ታሪክ ይዞ አደባባይ ላይ ሌላ በቃ ሶሻል ሚዲያው ላይ ልዩ የሆነ ኢንጌጅመንት ውስጥ ገብቷል ይሄ እኛንም እንደ ተቋም አስደነግጦናል